ሚያ ቤሌሳ ናቴ ጽቡቅቲ አስመራ ደስ ትለኛለች። ደስ አላት። በፊትም አውቃታለሁ። ጋዜጠኛ መሆን መቼም ጥሩ ድል ነው። ከቦታ ቦታ ያዞራል። ንቅናቄ የህይወት አንዱ አካል ይሆናል ጋዜጠኛ ከሆነ። አስመራ ደስ ትለኛለች ብያለሁ፣ ግን የሚያስጠላኝ መልካላት። ትንሽ ከተማ በመሆኗ እፍን ታደርጋለች። ጠባ ታስጨንቃለች። ከመጥበቧና ከማፈኗ የተነሳ ልብ ሊፈነዳ ይደርሳል። መደበቂያ የላትም። እንደ አዲስ አበባ ወደ አንድ መንደር ጎራ ብሎ መጥፋት ወይም መሰወር አይቻልም። ታፍኖ ላለመፈንዳት ከአስመራ ወጣ ወይም ምጽዋ ወረድ ማለት ያስፈልጋል። ቀይ ባህር አለ። የባህሩ ሞገድ ተነስቶ እንደ ዘንግ ቆሞ ተመልሶ ሲወድቅ ማየት ልብ ያነውልላል። የሐሳብ አድማስ ያሰፋል። ባህር ሕይወት ነው። የኢትዮጵያም ሕይወት ቀይ ባህር የሕይወት በር በፎይታ ያስተነፍሳል። ፀሐይዋ ከደመና ግላጭ ውስጥ ብቅ ብላ አይናፋር ሰሜናዊት ሹሩቤ መስላ ትታያለች። ቀኑ ይበርዳል። ቁር ሐማሴን ይነፍስ ነበር። የዘንባባ ዛፎቹ በሰላም መዝሙር የሚያረግዱ ይመስላሉ። እንዲህ እያሉ የአንድ እናት ልጆች በዓላማ ተለያይተው በአመለካከት ተሳስተው ተጣልተው አስታራቂ ጠፍቶ የብድ ገላጋይ በስቶ ከኮረብታዎቹ ወርደን ወደ ጠባቢቱ ውብ ከተማ ገባን። ሰንበል፣ ጉዳይፍ፣ ትንሹና ትልቁ ገጀሪት፣ ማይ ወላጮ፣ ቴራቬሎስ፣ ማይ ጭሆት፣ አዲስ ዓለም፣ ገዛ ባንዳ፣ ዕዳጋ አርቲ፣ ዕዳጋ ሐሙስ፣ ገዛ ብርሃኑ፣ ገዛ ባሻውል፣ ማይ ተመናይ፣ አንዱም ሰፈር አልቀረንም። አካለል ነው በቲቪ ካሜራ። የአስመራ መንገዶችና ሕንፃዎች በኢትዮጵያ ሰንደቅ ዓላማዎች፣ በቀይ ጨርቆች፣ በአብዮታዊ መፈክሮችና ፖስተሮች፣ በቀስቶችና ልዩ ልዩ ቀለም ባላቸው መብራቶች አጊጠዋል፣ አሸብርቀዋል። ዘንባባዎች በመብራት ነደዋል። ከተማይቱ በርግጥም ነዳለች፣ አብርታለች፣ ጦፋለች። ለታላቅ በዓል የተዘጋጀች መስላለች። ወደ ጫጉላ ቤት ልትሄድ የደረሰች የተዋበችና የታደመች ውብ ሰሜናዊት ቆንጆ አይናማ ሹሩቤ። የአዲስ አበባ አርቲስቶች፣ ደራሲያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ መሐንዲሶችና የኢኮኖሚ ሊቃውንት ኮምቤሽታቶን ብሔራዊ ጎዳናን ሆ ብለው የወረዱ ይመስላል። ገና ከፋብሪካ የወጡ ቀይ፣ አረንጓዴ፣ ቢጫ ላዳዎችና